ሀይሚዬን እንግዲህ በዚህ ንግግሯ በጣም ብዙ ሰዎች እየተቿትና እንዲሁም ከጨረቃ ፋሚሊ ውጭ የሆኑ ሰዎች ሀይሚን በከባዱ እየተሳደቡና እየተቹ ይገኛሉ ማለት ነው። እውነት ለመናገር አንዳንድ ጊዜ ነገሩን ጠለቅ ብለው ሳያዩ ወይም ደግሞ ሳይገባቸው ቃሉን ብቻ አሁን ሀይሚ እዚህ ጋር የተነጋገረችውን ንግግር ብቻ አፏ ላይ የተናገረችውን ብቻ አስበው ወጥተው ስለ ሰው ክፉ ማውራት ወይም ደግሞ ለሰው መልስ መስጠት ይደብራል በእውነት ማለት ነው። ሚዲያ ላይ ይሄን ሰውዬ የምር በጣም ይሄ ብቻ አይደለም፣ በጣም ብዙ ሰዎችንም አይቻለሁ ኮሜንት ላይ እጅግ በጣም ሲተቿትና ሲሰድቧት ነበረ። ይሄ ሰውዬም ሲናገር የነበረው እጅግ አጸያፊና በጣም ያስጠላ ቃል ነበረ እውነት ለመናገር ማለት ነው። የምር በጣም ይደብራል። እሷ ለማለት የፈለገችው የብሩኬን ንጽህና፣ የብሩኬን ጉብዝና፣ የብሩኬን መልካምነት፣ የብሩኬን ሴት አክባሪነት፣ የብሩኬን ጨዋነት ለማንጸባረቅ ነው ወታ ይህን ነገር የተናገረችው። ስለዚህ ነገር ደግሞ ያልገባችሁ የጨረቃ ፋሚሊ ሁሉም ይገባዋል፣ እርግጠኛ ነኝ ይገባዋል። ምናልባት አውቃችሁ እንደው ለመተቸት ካልሆነ በስተቀር የሆነ ነገር አገኘንባት ብላችሁ እሷን ለመተቸት ካልሆነ በስተቀር እርግጠኛ ነኝ ይሄ ነገር ምን ለማለት እንደፈለገች ሀይሚ ግልጽ ነው። በቃ ብሩኬ ማለት ጨዋ ልጅ ነው፣ መልካም ሰው ነው፣ በሌሎች ሰዎች ላይ ይታማል፣ ብዙ ነገር ይባላል። እኔ ጋር ግን በጣም ጨዋ ነው፣ በጣም ያከብረኛል። ስለዚህ እኔ ጋር እንደዚህ አይነት ጥሩ ስነ ምግባር እያሳየኝ ከሌሎች ሴቶች ጋር ልጠረጥረው አልችልም እያለች ነው እንግዲህ። የእሱን ንጽህና ነው ያንጸባረቀች ያለች፣ የእሱን መልካምነት፣ የእሱን ክብር እሱ ለእሷ ያለውን ክብር ነው ለማንጸባረቅ የፈለገችው። ሌሎች ግን የተረዷችኋት በሌላ ነው። ሳይገባችሁ ነገሩ ግን ወታችሁ ያልሆነ ነገር መናገር ተገቢ አይደለም። አንተ ደግሞ ማለት ነው ይሁን ቅራቅንቦ ከየት ነው የመጣኸው? ከየት ነው የመጣኸው? የት ታውቃታለህ? የት ታውቃቸዋለህና ነው ወጥተህ ስለነሱ የማውራት መብቱ ያለህ? እየታወቃቸው ነው። ሲጀመር ለምንድን ነው ሳታውቁ ሲጀመር እኮ ለምን እንደዚህ ያለች ብለህ ለምን የተናገረችውን ብቻ ቲክቶክ ላይ ሲዘዋወር ሰምተህ ቆርጠህ አምጥተህ አንተ መኘኝ ከምትል ይልቅ ለምን እንደዚህ ልትል ቻለች? ማናት? ምንድናት? የሚለው አታውቃትም። እርግጠኛ ነኝ ብታውቃትም ወጥተህ እንደዚህ አይነት ቆሻሻ አፍ ከአፍህ አይወጣም። እንዴ እግዚአብሔርን አንዳንድ ሰው ግን ባለጌ ያደርጋችኋል። በጣም የሆነ ቆሻሻ ነው ካፉ የወጣው ማለት ነው። በጣም ሲሳደብ ነበረ። አንቺን በእንትን ነበር፣ አንቺን በዚህ ነበር። ባለጌ ሂድ እዛው የለመድክበት። ሀይሜን አታውቃቸውም። ብታውቃቸው እንደዚህ አትልም ነበር። እርግጠኛ ነኝ ስለማታውቃቸው ነው። እዛ የለመድክበት ሂድ። በዘነዘናም በምንም በዘነዘና ይውገሩህ። የሚወግር ባለጌ ትልቅ ሰው አይደለ? እንደዚህ አይነት ንግግር ካፍ እንዴት ይወጣል? የሆነ ቆሻሻ ነገር ነው ሲናገር የነበረ። የመጨረሻ የሚደብር ንግግር ማለት ነው። እንደ አያስጠላም? እንደዚህ ይደረጋል እንዴ? እሷ ለማለት የፈለገችው ሌላ ነገር ነው። ሌላ ምንም የማይገናኝ ነገር ነው ታገናኙ። ሲጀመር እሷ እንደ አጠቃላይ አጠር አድርጌ ስገልጽላችሁ የብሩኬን ንጽህና ነው እየገለጸች ያለችው። ግን በቃ ያለ የሌለውን ነገር አሁን እዚህ ጋር እየመጣችሁ አትለፍልፉ። በዛ ላይ ደግሞ ይሄ ልትናገር የቻለችው የራሳችን እዚሁ የጨረቃ ፋሚሊ ግሩፕ ገስት ላይ ቁጭ ብለው ስለነሱ የሚያወሩ አሉ። እንዴት አንድ ቤት እንዴት እንደዚህ እንዴት በቃ ብቻ ግን ሌላ ነገር የሆነ ነገር እያወሩ ሰምታለች። እና ስክሪንሾት ሪከርድ እየተደረገ እየተቆራረጠ ሜንሽን ይደረግላታል ይች ልጅ። እና ለእነሱ መልስ ለመስጠት ነው ይሄ ሁሉ። እኛን እንደምታስቡት አይደለም አይነት ነገር ነው እያለች ያለችው። ግን ዝም ብላችሁ ሳታውቁ አታወሩ ማለት ቢያንስ እንኳን ለሀሳቧን ተረዷት። ሀሳቡን ተረዱት መጀመሪያ ምን ለማለት ፈልጋ ነው የሚለውን ነገር ማለት ነው። እና ይሄ ቪዲዮ እንግዲህ በትላንትናው ቪዲዮ ነው በጣም እየተሰደበች ያለችው። የእውነት በጣም የውጭ ሰው ሁሉ ማለት ሀይሚና ብሩኬን የማያውቃት ሁሉ ነው እንግዲህ ቲክቶክ ላይ ከጨረቃ ፋሚሊ ውጭ የሆነ ሰው ሁሉ ነው ቲክቶክ ላይ እንግዲህ እየቆራረጡ እንትን እያሉት ያሉት ማለት ነው። እና በእርግጥ ይሄ ለእሷ ጉዳት የለውም ለሀይሚ እንደውም እንደትታወቅ ነው የሚያደርጋት ማለት
እንድትታወቅ ነው የበለጠ ማለት ነው። ዩቲዩብ ላይ እንኳን ብዙ የማያውቃት ሰው የለም። ቲክታክ ላይ ግን አዘዋውሯት። ደስ የሚለው ነገር ማለት ነው እናንተ እሷ ልትጎዱበት የዘርጋችሁት ገመድ እሷ ትሻገርበታለች። እና መጀመሪያ ግን ሀሳቡን መረዳት ጥሩ ነው። ወጥታ አፍን ከመከፍት ከምትሳደብ ሀይሚ ማናት ምንድናት የት ናት ብላ አጣራሺ። ማነህ አንተ ገል ይሆንክ ሰውዬ ማለት ነው። መታ እዚህ አፍክን አትክፈት። በለመደ የእናትህ ጨብጠው በቀደደው አፍህ የእናትህ ደረቄታ በቀደደው አፍህ ወጥተህ አትቀደድ። እንደዚህ አይባልም። ብልግና ባለጌ። ምክንያቱም አመጠንህም እሷ ሲጀመርም እሷን እንደዚህ ብለህ ለመናገር መጀመሪያ እሷን ማወቅ አለብህ። የምር በጣም ነው ያስጠላኝ እኔማ ማለት ነው በጣም። እና ትናንትና ኔትወርክ አልነበረኝም። በጣም የሚያምር ምሽት ነበረ። ላይቭ ገብተው ነበረ ሀይሚና ብሩኬ። በጣም ደስ የሚል ምሽት። ቀን ደብሮን ነበረ ምናምን ነገር ማለት ያው የሆነ ነገር መጨረሻ ላይ ነቆር አድርገው ስለጠፉ ስለቀሩ ማታ በጣም ደብሮ ነበርና እኔ አልመጡም ነበርና ታንቺ ነበር ላይቭም ይመጣሉ የሚል ሀሳብም አልነበረኝም። በእርግጥ ጠዋት ስነሳ እናቴ ሚዲያው ቀውጢ ሆኗል። ወይኔ ሲያምሩ፣ ወይኔ ደስ በጣም ነው የተናደድኩት ሳላያቸው በማምለጤ ማለት ነው። ይሄን የመሰለ ቆንጆ ቀን አመለጠኝ። ይሄን የመሰለ ቆንጆ ምሽት ፍቅር በፍቅር ሮማንሲ የሆነ ፍቅር ነው ያመለጠኝ። እንዴ ዲዲዲዲ ወይኔ ይሄ እንቅልፍ በጣም ተናደድኩኝ። ወይኔ እንቅልፌ ነው ያልኩት። በቃ ወይኔ እንቅልፌ እንዴት ያመልጠኛል ይሄን የመሰለ ምሽት ነው ያልኩት። እና ቅመምዬ የኔ ቆንጆ የኔ ወርቅ ነገር እንዳይሰማሽ ማንም ይፈልጋል። አንቺ እንደውም ጥሩ ነው ሚዲያ ላይ እንደዚህ ተቆራርጦ እንትን ሲል ታዋቂ ነው እንጂ የምትሆኙ ምንም የሚደርስብሽ ቅንጣት ታክል ጉዳት የለም። ያውራ አዳሚ ምን አገባሽ? ያውራ ይቀደድ። አውሩ ስራቸው ነው። እና ፏ በሉልኝ የኔ ቆንጆች። ግን ይሄ ሰውዬ ግን ጨረቃ ፋሚሊዎች እግዚአብሔርን መልስ ልሰጡት ይገባል። አንድ ሰው ጨረቃ ፋሚሊ የተባለ ይሄን ሰውዬ ሳይናገር ሀይሚ ማን እንደሆነች ማሳወቅ አለባችሁ። ሀይሚ ማን እንደሆነች ቲክቶክ ላይ ሁላችሁም እየቆራረጣችሁ በዚህ ሰውዬ ቪዲዮ ስሩበት። አርፎ ቀመጥ ድጋሜ የተናገረበትን ይሄንን ቀዳዳ ማለት ነው ቀዳዳ አፍ። አንቺም በዘነዘና ነበር ያል ዘነዘና ይብላህ ይቀጥቀጠህ ዘነዘና ጊዜ አነጋገሩ ይሁን። ሁሉም ሰው እኮ ተናግሯል። ኮሜንትም ላይ ብዙ ሰው እንትን ያለ ግን እንደዚህ ሰው እያበሸቀኝ የለም እንዴ። የት ታውቃታለህ? መጀመሪያ አወቃት እንጂ እንደዚህ ብለህ ለመናገር እኮ እሷ ማወቅ ይጠበቅብሃል አይደል እንዴ? እንዴት ነው ሳታውቃት እንደዚህ ሙሉ አፈኑ ሞልተህ ልትናገር የቻልከው? እንደዚህ አይባልም እኮ ማለት ችግር የለውም። ግን አንቺን እንደዚህ ነበር ልክስክስ ምን ይመስላል በእናታችሁ። ለማንኛውም ማታ ተናድጃለሁ ባመለጠኝ። ታውልን እንጂ ያለ እነዚህ ልጆች ታውልን፣ ለእኛ ታውልን። በቃ እኛ እንፈልጋቸዋለን በፈጣሪ እንዴ